ውጭልኝ ውጭልኝ። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። በሀገር ውስጥ በውጭ ያላችሁ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዚህ ትርፍርፍ ይበልልናል። እግዚአብሔር ይመስገን። ዛሬ ደግሞ ማህሌት እንግዲህ የቁም ቅዠት ይዟታል። የቁም ቅዠት እያቃዣት ነው። ማህሌትን የሰራችው ስራ በምድርም እየከፈላት ነው። በሰማይ ሳይሆን በምድርም እየተከፈላት ነው። የሰራችው ስራ በጣም ክፉ ስራ፣ በጣም መጥፎ ስራ ሰርታለች። የገባችበት ወጥመድ ራሱ ለመውጣት በጣም አስቸጋሪ ወጥመድ ውስጥ ነው ያለችው። ወጥመዷ በጣም ከባድ ወጥመድ ነው። የተሳሰረ ነው፣ በሰንሰለት የተሳሰረ ነው። በዚህ ብትለው ወጥመድ ነው፣ በዛም ብታይ ወጥመድ ነው። ዙሪያውን ወጥመድ ነው። ማህሌት እንደ ስራዋ ነው ያገኘችው። በዚህ ምድር ላይ ማህሌት ብዙ ወንጀሎች፣ ብዙ አይነት ነገሮች፣ ብዙ አይነት በደሎች፣ ብዙ ነገር ሁሉ ሰርታለች። ማህሌት ይሄ ያንሳታል ብዬ አይደለም ግን ነገሩ ለሰው ትምህርት ቢሆንም ግን የእሷ ስር እንደ ስራዋ ይሄ ያንሳታል ብዬ አይደለም። ምክንያቱም ማህሌት ክፉ ሰው ነች። ሕፃን አትል አዋቂ አትል ምን አትል በቃ ሁሉንም ሰው ማተናዋከል፣ ሁሉንም ሰው በተንኮል መንገድ ነው የምትፈልገው። በደህና መንገድ አትፈልግም። ሰውን ለማጥፋት፣ ሰውን ለማጥመድ ከዚህ በፊትም ራሱ ከካሌብ ጋር አንድ ብላ ስትሰራ መጀመሪያ አንድ ብላ ካሌብ ጋር ሄዳ ስትሰራ ብድድ ዋለችው። እኔ ይሄንን አሁን ቢሰጠኝ ገንዘብ ባውለው ለብሩኬን ቤተሰቦችን ብቻ ለማጥፋት የሱ ቤተሰቦች ለማጥፋት ነው እንጂ እኔ ሌላ ምንም አያደርግልኝም ገንዘብ አለች። ምክንያቱም የክፋት መንገድ የታያት እውነቱ ክፋት መንገድ እንደታያት ይኸው ብዙ ነገር ሰራች፣ ብዙ ነገር አበላሸች። ብሩክን እንዳልሆነ ያደረገች። እንግዲህ ተመስገን እግዚአብሔር ይመስገን። ብሩክ ያው መቼስ ያው ታቦ እግዚአብሔር አትሞት ያለ ነፍስ ይድናል። ዳነ ብሩኬ ዳነ። ለዚህም መልሶ እንደገና ለሁለተኛ እንደገና ከባለቤቱ ጋር ለመገናኘት አበቃው። ስለዚህ እቺ ሴት ታዲያ እቺ ሴት ደግሞ ሞት ይገባታል አይባልም? እቺ ሴት እውነትም ሞት ይገባታል። በጣም መጥፎ የመጨረሻ መጥፎ ሰው ነች። የመጨረሻ መጥፎ ሰው ከምትባለው ውስጥ ማህሌት ማለት መጥፎ ቆሻሻ ነች። አሁንስ ካሌብ ደግሞ ማነው አለም ማነች ታረቀኝ ከእሷ ጋር አብሮ ይሰራ ነበር። የካሌብ ሰራተኛ ነው። ታረቀኝ አብሮ ይሰራ ነበር። ከማህሌት ጋር አብሮ ይሰራል። ማህሌትን የሚቆጣጠራት እሱ ነበር የሚቆጣጠራት። አሁንስ ማህሌት እንግዲህ በዚህ ችግር ውስጥ ገብታለች። ማነው ብሩክ ነው እንደዚህ ያደረገኝ፣ ብሩክ ነው ቀጠቀጠኝ፣ ብሩክ ነው ለዚህ ያበቃኛል። ብሩክ እንደው ቢገላት ይሻል ነበር። አንደኛው ቢገላግላት ይሻላት ነበር። ሞታ ብትገላገል ጥሩ ነበር። አልገደላትም፣ ምንም አላደረጋትም። ብሩክ እግዚአብሔር ይመስገን። አሁንም ሌላ እድል ተሰጣት። እሷ ሁሌም እድል ይሰጣታል። በእድሉ አትጠቀሙ። መልሳ እዛ ውስጥ የምትነከረው ከዚህ ጭቃ ውስጥ አወጣት። መልሳ ደግሞ ትሄድና መልሳ እዛ ጭቃ ውስጥ የምትገኘው፣ እዛ ቆሻሻ ውስጥ ነው የምትገኘው። ስለዚህ ማህሌት ማለት በጣም ክፉ በጣም መጥፎ ቆሻሻ ሰው ነች። አሁንም ቢሆን ማህሌትን ማመን አያስፈልግም። ማህሌትን በምንም ተአምር ማመን አያስፈልግም። ማህሌትን ማመን አያስፈልግም። ታረቀኝ ምንድን ነው አላት። አሁን አንቺ አላት አንድ እድል ተሰጥቶሻል፣ ግን እገልሽ ነበር አለ። ሽጉጥ ሁሉ ደቅነባት፣ ሊገላት ሁሉ ዛተባት፣ ደቅኖባታል። ምክንያቱም የእሷ ስራ በጣም ያስጠላል። የእሷ ስራ በጣም ያናዳል። ሊገልሽ ነበረ፣ ግን አሁን እኔ አንቺን አልገልሽም፣ ሌላ እድል ሰጥቼሻለሁ። እኔ አሁን ለካሌብ ማህሌት ሞታለች ብዬ እናገራለሁ። ካሌብን ሞታለች ብዬ እናገራለሁ። እንግዲህ ካሌብ ነው ላከው መሰለኝ። ካሌብ ሳይልኩ አይቀርም ይህችን ሰው አስወግዳት ብሎ ማህሌት ከዚህ በፊትም ተናግሯል። የሆነ ስህተት ካገኘሁብሽ፣ በአንቺ ላይ መጥፎ ስህተት ካገኘሁብሽ የመጨረሻ እርምጃና በአንቺ ላይ የምወስደው ብሏታል ካሌብ። ምክንያቱም ካሌብ ማለት በጣም ያስጠላ አስቀያሚ ክፉ አውሬ ነው። የቀን ጅብ ነው። ካሌብ ማለት በቀን የሚባላ ጅብ ነው። በቀን የሚባላ ጅብ ነው። ትህትና ለራሱ ምንድን ነው አለ ለሆነ ሰው አዘጋጅቷት ኩላሊቷን ወስዶ ኩላሊቷን ለመሸጥ እሱ ሰውዬ ምንድን ነው የሚሰራው ስራው? ኩላሊት ሰውን እየወሰደ ሰውን እየገደለ ኩላሊት ነው እያወጣ ለሰው የሚሸጠው። እና በጣም አስቀያሚ ሰውዬ ነው። በጣም ቀፋፊ፣ በጣም አስቀያሚ ሰውዬ ነው። እና ማህሌትን ግደላት ብሎ ነው ያለው። ከዚህ በፊትም ማን ነው ዝናን ገድሎታል፣ አስገድሎታል። ዝናን ሞቷል። በሱ የተነሳ ነው ዝና የሞተው። እና አሁን ደግሞ እቺን ደግሞ ግደላት፣ አስወግዳት ብሎ ነው የላከው። ይሄ ደግሞ አላስወገዳትም፣ አዘነላት። መልሶ ለእሷ ብሎ አዘንላት። እንደ ክፋቷ ግን አይታዘንላትም ነበረ። ብቻ ኢትዮጵያዊነቱ ነው። ራርቶላት አዝኖላታል። ከዚች ከተማ ውጪ፣ አንቺ እዚህ ከተማ ውስጥ ምንም አታደርጊም፣ እዚህ ከተማ ውስጥ መኖር አትችልም። አሁንም እዚህ ከተማ ውስጥ ከኖርሽ ለእኔም ጥሩ አይደለም።
እኔንም ሌላ ነገር ውስጥ ትከችኛለሽ፣ አንቺም ራስሽ ሌላ ነገር ውስጥ ትወድቂያለሽ። ስለዚህ ካሌብ ደግሞ መልሶ ያጠቃሻል፣ እኔንም ያጠቃኛል፣ አንቺንም ያጠፋሻል። ስለዚህ ዞር በይ ከዚህ ከተማ ጋር የመጨረሻ ዕድል ሰጥቼሻለሁ። ሁለተኛ ተመልሼ እዚህ ከተማ ላይ ካገኘሽ ዞር ብዬ አላይሽም፣ እገልሻለሁ ነው በቃ አባባሉ። ትክክል ነው። ይሄ ልጅ ትክክል ነው። እግዚአብሔር ስቶ እንግዲህ መልሶ ደግሞ ራርቶላታል፣ አዝኖላታል። እቺ ሴት ደግሞ ከዚህ ከተማ ጭራሹን መጥፋት አለባት። ካልጠፋች ለሱ ጠቅ ነው የምትሆነው። ገብር መኖር የምችለው እስኪ ንገረኝ መድብል። በቃ ይበቃል እንዴ! እኔ እውነቴን ነው እያወራ ያለሁት። እስኪ ይኸው ራስህን አረጀ እኮ መድብል። ነጭ ፀጉሩላ እኮ አወጣክ። እኔ ኖሬያለሁ፣ አሁንም ኖሬያለሁ፣ በፊትም ኖሬያለሁ። ህይወቴን እኮ አሳልፌ የምሰጠው ለተበደሉት ሁሉ ከፊት የምቆመው አንድም ስለማዝን ነው፣ ሁለትም ደግሞ ሰብአዊነት ስለሚሰማኝ ነው፣ ሶስትም ደግሞ ህይወቴን ስለማልፈልገው ነው። ለእናንተም ህይወቴን አሳልፌ የምሰጣችሁ ስለምወዳችሁና ህይወቴን ስለማልፈልገው ነው። በቃ ይሄው። ግን እባክህ መድብል በቃ ያለፈውን መርሳት ነው ያለብን። የመጀመሪያ ፍቅር ከባድ እንደሆነ አውቃለሁ፣ ግን ደግሞ እሷም ሞታለች የለችም። ለዛውም በአንተ እጅ ነው ሞታለች የተባለው። ስለዚህ በቃ መድብል እባክህን ለራስ ስትል ኖር። ለእሱም ደግሞ ተገቢውን ቅጣት ተቀብላል፣ ታስራል፣ ከእስርም ጨርሰህ ወጥታል አይደል? ግን ይህን ሁሉ ነገር አድርገህ አሁንም ካረሳት ችግር አለ ማለት ነው መድብል። አትረሳ። ሰገን የምትረሳ አይደለች። ሰገን እንደ ሌሎች ሴቶች አይደለች። አትረሳ። ከዚህ በኋላ እኔ አግብቼ ወልጄ ቤተሰብ መስርቼ ለመኖር ሰገን ከሞት መነሳት አለባት። አዎ ሰገን በህይወት መኖር አለባት። በቃ እሺ፣ ከሞት የማትነሳ ከሆነ ደግሞ የኔ መጨረሻ ምን እንደሚሆን ታውቃለህ? አንተንና ቅድስትን ድል ባለ ሰርግ ደግሼ አጋብቼ ከዛ የምቀጥለው ህይወቴን ሙሉ ያበላሹብኝን እነ ካሌብን ገድዬ ራሴን አጠፋለሁ፣ እሞታለሁ። በቃ ሌላ ምኞት የለኝም። አዎ አሁን ይሄ ማነው እሱ መድብል እንግዲህ ወንድምየው የሚለው ወንድምየው ራስ ትዳርን ያዝ። አሁን ባለፈው አለም የምትባለው ልታሳስተው ነበር። እሱ ደግሞ ጎበዝ ነው፣ ንቁ ሰው ነው፣ እንዲሳሳትም አይፈልግም። ምክንያቱም ከዚህ በፊት ከሆነች ጓደኛ ሌላ ጓደኛ ነበረችው፣ ፍቅረኛ ነበረችው። ከሷ ጋር ብዙ ላይፎች አሳልፈዋል፣ ብዙ ነገሮች አሳልፈዋል። እንግዲህ ፊት ለፊቱ ደግሞ እቺ ደግሞ አለም የምትባለው በጣም ቆሻሻ ሰው ነች። እሷም ዘልዛላ ሰው ነች። እሷም በጣም መጥፎ ነች። ከዚህ በፊት መድብልን ማህሌትን እንዲገላ ማነው ብሩክ ማህሌትን እንዲገላት አደረገች። እንዲገላት የላከችው እሷ ነች። እዚህ ቦታ ብላ ያለችው እሷ ነች። አሁን ደግሞ ይሄ ማለሱ ብሩክ መድብልን ትዳርህን ያዝ፣ ህይወትን ምራ። ከዚህ በኋላ ምን ታደርጋለህ? አንተ እኮ አረጀህ። በቃ ህይወትን መብራት ያስፈልጋል። የልጆች አባቱን ቤተሰብ ሁን። ቤተሰብ መሆኑ ጥሩ ነው። ቤተሰብ ካልሆንክ እስከ መቼ ነው እንደዚህ የምትኖረው? እስከ መቼ ነው እንደዚህ ሆነ የምትኖረው? ሁሌም ሰውን እየደገፍክ፣ ሁሌም ሰውን እየረዳት እስከ መቼ ነው የምትኖረዋል? እሱ ደግሞ ምንድነው ብለው እኔ ሰገንን ምርጥ በጣም መወዳት ባለቤት እጮኛ የነበረች። ስለዚህ እሷ ህይወቷ አልፏል። አሁን ደግሞ የእሷ ህይወቷ እስካለፈ ድረስ በሱ እጅ ነው መሰለኝ ሞተችው። እሱ እጅ ሞታል መሰለኝ። ስለዚህ እኔ ህይወቷ በእኔ እጅ ስላለፈ አሁንም ቢሆን እኔ እሷ ከህይወት ተነስታ የሌለ ታሪክ ነው። ይሄ ደግሞ ከህይወት ተነስታ እስከምትም ካልመጣች በስተቀር እኔ ትዳር እንደዋል ነገር አልፈልግም። የማይሆን ነገር ነው ይሄ አባባል፣ ፈሊጣዊ አባባል ነው። የሞተ ሰው መነሳት አይችልም። የሞተ ሰው የሆነ ነገር ሆኗል። የሆነ ነገር እስከሆነ ድረስ ይሄ ሰው ደግሞ ምንድነው የግድ እሷ ረስቶ ሌላ ሰው ደግሞ መፈለግ ያለ። በእርግጥ ውስጡ ይነካል፣ ውስጡ ይጎዳል። ይሄ ያለ ነው። ይሄ በጣም ያለ ነው። ውስጡ ይጎዳል። በጣም ውስጡ የሆነ የሚጎዳ ነገር አለው። ስለዚህ እቺ ልጅ ደግሞ ሆነች አይደለም እንዴ? እንደዚህ ለሱም አልሆነችም፣ ፈጣሪም ለሱም አላዘዘም። እቺ ልጅ ደግሞ በመሀል ላይ ህይወቷ ጠፋ፣ ሞተች። እሱም ደግሞ ይህን ዓመት ታስሮ ተሰቃይቶ ሁሉ ወጣ። አሁን እስከ ታስሮ ከወጣ በኋላ ደግሞ ለምንድን ነው ሌላ ህይወት ማትመራው እያለ ነው ወንድም፣ ሌላ ህይወት እንግባ እያለበት ነው። እና እሷ እርሳትም፣ እሱ ደግሞ አረሳትም ነበር። እርግጥ እንደኔም አባባል መርሳት አለበት። እሷን ረስቶ ሌላ ህይወት ሲይዝ ደግሞ ያችን እስከ መጨረሻው ከህይወቱ ያወጣታል ማለት ነው።
ቢያስታውሳትም ከህይወት ያወጣታል። ወደ ልጆቹ ወደዚችኛው ትዳር የሚመሰረት እንትን ብለው የሚያስበው። ስለዚህ አሁንም ቢሆን መድብል ማነው ብሩክ የሚናገረው ነገር ትክክል ነው። መድብል በርታ፣ እውነትን ነው እውነቱን የተናገረው ወንድም በርታና እንደምንም ብለህ ሌላ ህይወት መስረት፣ ሌላ ህይወት መስረት ወንድም። በሌላ ነገር ውስጥ ትላትበል፣ ሌላ ሀሳብ ውስጥ አትግባ። በቃ ያለፈ ነገር ታሪክ ሆኖ አልፏል። ያ ታሪክ ደግሞ አንተም ደግሞ በእስር አሳልፈዋል። በቃ የሰራውን ወንጀል እኮ ተቀጥተህ አልፈሃል። ስለዚህ ደግሞ ሌላ ደግሞ አዲስ ህይወት መስረት። በቃ አሁን እኮ አንተ ያለኸው እኮ ለራስህ ሳይሆን ለዘመዶች ለቤተሰቦች ነው ያለኸው። ለዘመዶች ለቤተሰቦች ነው ያለኸው። አሁን አንተ የምታስበው አንዱ ለቤተሰቦች ለዘመዶች ነው የምታስበው። እና አሁንም ደግሞ የራስን ህይወት መምራት አለብህ። ወልደክ ልጅ ወልደክ ወልደ ደግሞ ማሳየት አለብህ። ይሄ እንደዚህ አይነት ጠባብ አስተሳሰቡ ጣለው፣ ወደዛ ጣለው። በቃ ሆዷል። አንዴ ከሆነ ወዲህ አንተ ከፈጣሪ ጋር አትጣላም። ይሄ ክፉ ሴጣን ስራ ነው። ይሄ ድሮ አንተን ያሳሰተ ሴጣን ነው። ሴጣን ሰውን ያሳስታል፣ በጎን ገብቶ ሰውን ያሳስታል። ስለዚህ ሴጣን ደግሞ አንተ ደግሞ መተመጣል አለብህ ከላይ ላይ እንደ ማህሌት ማለት ነው። ጣል ስታደርገው እንደ ማህሌትና እንደ ዝናት ከላይ ላይ ስትጥለው እፎይ ትላለህ። ስለዚህ ይህንን ነገር ትተህ አዲስ ህይወት መስረት፣ አዲስ ህይወት መስረቱ ይሻላል። ሌላ ነገር ውስጥ አታስብ፣ ሌላ ነገር ውስጥ አትግባ። ይበቃል። አሁን እሱ ብለው ምንድነው እኔ አዲስ ህይወት መመስረት አልፈልግም። ስለዚህ እኔ ደግሞ ይሄ ለዚህ ሁሉ ያደረሰኝ ልዩታንም ለመግደል ያደረገው ካሌብ ሳይደቀር፣ እኔ ደግሞ ለዚህ ያደረሰኝ ካሌብ ነው። ካሌብን የእሱን ዘር ማንዘር እንዳለ አጥፍቻቸው ከዛ ወዲህ እኔ ብሞትም ችግር የለብኝም ነው የምለው። በቀን ማለት ነው። እኔ ብሞትም ችግር የለብኝም፣ እሱን ማጥፋት አለብኝ። ካሌብን ከዚህ ምድር ላይ ማጥፋት አለብኝ። በእርግጥ ካሌብ መጥፋት አለበት፣ መጥፋት ያለበት ሰው ነው። ካሌብ ማለት መጨረሻ ቆሻሻ የወደቀ የዘቀጠ ቆሻሻ ሰው ነው። ቆሻሻ የሰውን ስጋ የሚበላ ቆሻሻ ሰው ነው። ስለዚህ ካሌብ ደግሞ መመታት አለበት። ይሄ ትክክል ነው። በካሌብ ላይ እኔም ደግፈዋለሁ። ግን ደግሞ እሱ ደግሞ እንደገና መልሶ ደግሞ ወደ እስር ሊገባ ይችላል። ስለዚህ ይሄን ሁሉ ነገር እርግፍ አድርጎ ትቶ የራሱን ህይወት አዲስ ህይወት ቢመሰረት ጥሩ ይመስለኛል። እጩዲ አትጃጃይብኝሽ። ይልቅ ሰርጉን ለግሱት። ያው ሰርጉ ላይ ማን እንደሚጋባበት በምን ይታወቃል? ምን መድብል ልታገቢው ነው? ማ እኔ? እሱ ማን ስለሆነ? ወይ ኑሮ ኑሮ መልከ ብዙ ወይ ኑሮ ሀብታም ዳሳ አትል ሁሉን አስፈታዡ ወይ ኑሮ ቀየርክ ብሩ ቀየር ወይ ኑሮ እንደፈራሁት በሁለት ብርጭቆ ሰከርካ እድሜ ለማለት እባክህ። ወይ በላሽው አንጀቴን በላሽው በላሽው ለሆዴን በላሽው እነ ሚኒባስ ቤት እነ ከመሸ ቤት በጠርሙስ ያለ አያረቄ አይ ሙዚቃ ድሮ ቀረም የዛሬ ነው ያደረገ። በላሽው አንጀቴን በላሽው የእውነት ወንድሜ ነው። ግራ ግብት ነው የሚለው። ምን አውቃለሁ። እናቴ ናት ወንድም ነው ያለች። አምነኸኝ ነው እንጂ ወንድም ላልሆን እችላለሁ ማለት በትክክል። ግን ደግሞ ባለፈው ማለት ለገላት ስል አስጥልሃት ትንሽ ጠረጠርኩ። ራስችን ሳልነግርህ ማህሌትንማ ካሌብ ካለበት ሀገር ሆኖ ግደሏታል አሉ። ተስፋ መቁረጧን አይቶ እኮ ነው። ኖ በጭራሽ። ማለትንማ መግደል ያለብኝ ራሴ ነኝ። ለምን ብለህ ሚስትህንማ ሰው ይግደልልህ እንጂ የራስህን ሚስት እንግዲህ ሰካራም ቤት አይሰራም ተብሏል። እንግዲህ እነ ሰዎች ደግሞ መጠጡ ማያውቁትም መጠጥ እየጠጥቶ ሰክረዋል። ሰክረው ነው የመጡት። ጥሩ አይደለም፣ እንደዚህ አይነት ነገር ጥሩ አይደለም። ሌላ ነገር ውስጥ ይከታል። ስካር መጥፎ ነው እና ምክንያቱም ይሄ እንደዚህ ሊያደርገው የቻሉት በምንድን ነው? እቺ ማነች አለም የምትባለው
ከእሱ ጋር አብራ ለማደር ሁሉ ብዙ ጥረት አድርጋለች። አብራ ለማደር ጥረት አድርጋለች ከመድብል ጋር። መድብል እኔ እኮ አልሰከርኩም እኮ ንጹህ ነኝ አልተኛሁም። የተኛው መስሎሽ ወይስ ሀሳብሽ ምንድን ነው? ያሰብሽው ሀሳብሽ ምንድን ነው? ከኔ ጋር ምን ጉዳይ አለሽ እንዴ? ያምሻል እኔ በቃ አሁን ቀጥ ብለሽ ከቤቴ ውጪልኝ አላት። ያ ነገር ደግሞ ተሰማ። ያን በዛ ሀሳብ ውስጥ ጭንቅላት ውስጥ ተቀረጸ። የተቀረጸው ምንድን ነው? ያቺ ሰገን የምትባል የመጀመሪያ ጮኛ ትዝ አለችው። ከዛ የተነሳ ደግሞ በዛው ደግሞ ሌላ ነገር ቀጠሉ እሱና ብሩክ። ብሩክም ያው ትዳሬን ያዝ ምናምን አለው። እኔ አልይዝም፣ ትዳሬን አልፈልግም፣ ትዳር የሚባል ነገር ጭራሹ በዚህ ምድር ላይ ትዳር አልፈልግም፣ ከሰገን ውጭ ሌላ ምስት አልፈልግም አለ። አልፈልግም፣ ከሷ ውጭ ሌላ ምንም ሴት አያምረኝም፣ ሴት የሚባል ነገር ጭራሹ አልፈልግም በዚህ ምድር ላይ በቃ ብቻዬን መኖር እፈልጋለሁ። ጠላቶችን ማጥፋት እፈልጋለሁ። ጠላቶችን ካጠፋው በኋላ ከዛ በኋላ ደግሞ ምንድን ነው የሚከሰተው? ወይ እስር ወይ እንግዲህ የሆነ እፎይታ ይሰማዋል። ሰው ደግሞ አጥፍቶ ደግሞ እፎይታም ደግሞ የለም። ምክንያቱም በቀል ከተበቀለ ይሻለው፣ ግን እንደገና መልሶ ደግሞ ወደ እስር ነው። መልሶ ደግሞ ወደ እስር ነው። ስለዚህ አሁን ምንድነው? አሁን ደግሞ ሰካራ ቤት አይሰራም አለ። ሰካራ ቤት አይሰራም ነው ይባላል። ሰካራም እኮ ሲሰክር የምናገረውን አያውቅም። አሁን ደግሞ እነሱ ራሳቸው እርስ በርሳቸው እኔ እኮ ወንድምህ ነኝ ወይ ወንድምህ አይደለሁም፣ ወንድምህ አይደለሁም፣ ወንድምህ ነው ብሎ በአሉኝና ዝም ብዬ መጥቼ ተቀበልኩኝ። ወንድምህ አይደለም ያለው እናትዬው ነች ወይስ አረቄው ነው? እኔ አረቄውና ወይ መጠጫው እንትን ቢራው መስሎኛል። ቢራው ነው ወንድምህ አይደለም ብሎ የተናገረው እንጂ ወንድሙ መሆኑን እኛ እስካሁን ድረስ እናውቃለን። ትክክለኛ ምርጥ ቆንጆ በጣም ለዘመዶቹ ሟች ወንድም ነው። ይሄ የመጠጥ ስራ እንግዲህ እንደዚህ ነው። ወንድምህ አይደለሁም እኔ ምን አውቃለሁ፣ ወንድሜ እኮ መስለኸኝ እኮ ነው የተቀበልኩት ይላል ብሩክ። ደግሞ ብሩክ ወንድሜ መስሎኝ እኮ ነው የተቀበልኩት፣ ወንድሜማ መሆንማ ባላቅ ኖሮ ምናምን አለ። ስለዚህ መጠጥ ማለት በጣም አስቸጋሪ ነገር ነው። መጠጥን በጣም ከመጠጥ የሚባል ነገር መሸሽ ጥሩ ነው። መጠጥ ውስጥ ባይገቡ ጥሩ ይመስለኛል። ምክንያቱም ብዙ ጠላት አለባቸው። ብዙ ጠላት ስላለባቸው መጠጥ እየጠጡ ቢሄዱ ያ ጠላት ሊያጠቃቸው ይችላል። በመጠጥ ብዙ ነገሮች ጥቃት ይደረሳል። መጠጥ ማለት ክፉ ነው። ያስጠቃሃል፣ ያስገድልሃል፣ ያስደፍራል፣ ብዙ ነገር ያስደርጋል። እንደኔ ትገል መካሻከራ ደግሞ ወየው ላግ የሚሞት ሰውዬ ለልጁ ምን ሊያደርግ እንደሚችል ማን ያውቃል? እኔም ቆሜ ከምቀር ይሻለኛል። ቅድስ ምሳሌስ መሽቷል እኮ ብሩኬ፣ ተኝታለች። ጭራሽ ሰክራችሁ መጣችሁ? ኖ እኛ አልሰከርም። ትንሽዬ ብቻ ፍትናል ነው እንጂ አልሰከርም አይደል እንዴ? ውይ ምንም አልሰከራችሁ። ቅድስትዬ በጣም ቀጣፊ ነሽ። ይህ ቀጣፊማ አንቺ እራስሽ ነሽ። አንቺ እኮ ማለት እኔ ሰው እንድገድል የላክሽን ሰው ነሽ። አንቺ ነበረ መግደል። አንቺ እኮ ለእኔ ሁሉ ሰው አትመስይም። እና ምንድን ነው የሚመስልህ? አሁን ገና ጨዋታ መጣሽ። ልንገርሽ ምን እንደምትመስይ። የሆነች ቁም ነገረኛ ዝንጀሮ ነው የምትመስይኝ። አሁን ያስ አለብዬ የኔ ያለ ወይ የኔ መድብል ዛሬ ደግሞ ፂም የሌለው ወንድ መስሎት እነዚህ ሰዎች ሙድ እያዙብኝ ነው እንዴ? ብሩኬ መድብል ሽሮ ልፈትፍትላችሁ? ለምንድን ነው የምትፈተፍችላቸው? ሐኪም ያላዘዘውን ነገር ምን ተጠጡ እንኳን በምን ታውቂያለሽ? ቢያንስ ምን ሽሮ ቢያልቅ መስሎሽ? ሸዋ ተዋት። ይቺ የሆነች ዶቄታ። ወይ በቃ መድብልም ብሩክም በጣም ተንዘላዘላችሁ እኮ። በቃ ግቡና ተኙ። እሺ
እና እነዚህ ሰዎች ስካራቸው ላይ የሚናገሩትን ነገር አያውቁም፣ ያወሩትን አያውቁም። እና ያቺ ደግሞ አለም የምትባለው ደግሞ ምንድን ነው የምትለው በሀሳቧ በቃ እኔ ይህችን መንገድ መጠቀም አለብኝ። ይህችን መንገድ ካልተጠቀምኩ ሌላ ጊዜ ምንም ሌላ መንገድ አላገኝም። በሰከረበት ሰዓት ገብታ አብረው ለማደር ነው የምትፈልገው። በሰከረው ሰዓት ላይ ገብታ አብራ ከእሱ ጋር ማደር ፍላጎት አላት። እኔ ይሄንን አጋጣሚ ነገር መጠቀም አለብኝ። ይሄን ካልተጠቀም ሁለተኛ ይሄን እንደዚህ አይነት ቻንስ አያጋጥመኝም እያለች ነው እንግዲህ እንትና ማነው መድብልን እንግዲህ በሰከረበት ገብታ አብረው ልታደርና አብረው ልትተኛ ነው። እንደዚህ አብሬ አድሬ ለአንድ ቀን አረገዝኩ ብሎ በቃ አረገዝኩ ካልኩት በቃ ቀጥ ብሎ ትዳሩን ይይዛል፣ ከኔ ጋር አብሮ ይሆናል። እንደዚህ አይነት ወንድ እኮ አይገኝም። በጣም ወደዋለች መድብልን። ምክንያቱም የወደደችበት ምክንያት ምንድን ነው? ጀና በመሆኑ ጎበዝ በመሆኑ ቆራጥ በመሆኑ ለሴቶች ብዙ የሚራራ ወንድ ጀና በመሆኑ በዛ ወደዋለች። ልጁ የሚወደድ ነው፣ በእርግጥ ይወደዳል፣ ጎበዝ ነው፣ ጀና ነው እና በዛ ነው የወደደችው። እና እኔ አብሬ እንደምንም ብዬ እሱን አጃጅዬ አብሬ መተኛት አለብኝ፣ እችን ቻንስ መጠቀም አለብኝ ነው የምትለው። እንግዲህ ብሩ ማነው እሱ ማነው መድብል እንግዲህ ካልነቃ ምን ካላለ ቶሎ ብሎ ገብቶ በሩን ካልቆለፈ እንግዲህ መልሳ አችሊ ደግሞ ልታሳስተው ነው መድብልም ማለት ነው። አንቺ ብልል አላት። አሁንም እኮ ሰክሮም ራሱ እኮ እየጠላት ነው። አንቺ እኮ ምንድን ነው የምትመስዪው አለ። ዝንጀሮ የሆነ ነገር ትመስያለሽ፣ ፂም የሌለው ወንድ ትመስያለሽ አለ። ፂም የሌለው ወንድ ትመስያለሽ ብሎ አላ። እነዚህ ሰዎች ሙድ እየያዙብኝ ነው እንዴ? በኔ ላይ ሙድ እየሰሩብኝ ነው እንዴ? አለች። እሷ ራሷ ደነገጠች፣ ደንግጣለች አለ። የኔ ተሻለ እንዴ? ምንድን ነው? አምላኪ ሆይ ይሄ ተአምር ነው። ፈጣሪ አንተ ምን ይሳናል? ብቻ ድኑ እንዳይሆን አምላኪ ሆይ ቅስሙ ተሰብሯልና እባክህን ጌታዬ እውነት አድርግልኝ። እኔም ያጣሁትን ደስታ መልስልኝ። በጅምር የቀረውን ሰርጌን በደስታ ጨርስልኝ። እንግዲህ ማነች የብሩክ ባለቤትም እንግዲህ ብሩክ ላይ የሆነ ችግር አለበት መሰለኝ፣ የሆነ ችግር አለበት። ዛሬ ደግሞ አይታ ማታቆኝ የሆነ ችግሩን አየችበት፣ ደስ አላት፣ ውስጧም ተደሰተ፣ በጣም ደስ አላት። አምላኬ ሆይ ተመስገን አለች፣ ፈጣሪዋን አመሰገነች። እውነት አድርግልኝ ይሄ ነገር እውነት አለች። እንግዲህ ብሩክ የሆነ እንግዲህ በምንም የተነሳ ቢሆን አናውቅም፣ እንግዲህ ከእሷ ጋር አብሯም አያድርም፣ በጣም ችግር አለበት ማለት ነው። ያ ችግሯን ዛሬ በግልጽ አየችው። አይታው አታውቀውን አየችው። ተመስገን አለች። ጫማውን አወላለቀችበት። ምን አለች? አብራ ልትተኛ ነው እንግዲህ አብራ ከተኛች ያው እንግዲህ እንዳየነው ሆነ። ምናልባት እንግዲህ ልጅም ሊፈጠር ይችላል። በጣም ደስ የሚል ነገር ይታያል ማለት ነው። አልተኛውም። ምን ፈለገሽ? ችግር የለውም መድብልዬ፣ አብሬ ኩተኛ ችግር አለ? ሰክሯል ብለሽ ነው? አልሰከረም። አይ አይደለም፣ እንዲሁ ከአንተ ጋር አብሬ መተኛት ናፍቆኝ ነው። እኔ አንዱንስ ልናገር፣ እኔ ያው በቃ ሰክሬያለሁ፣ ግን እኔ
ሰክሬ ብዙ ዘባረኳ። እስኪ ንገረኝ፣ ምን ልትለኝ ፈልገህ ነበር? ውጭልኝ። መድብል፣ እኔ እኮ ወንድነት በጣም ደስ ስለሚለኝና ስለሚመቸኝ ነው ከአንተ ስር ማጣ። ሁሌም ብዬሻለሁ። በቃ ጊዜው አይደለም። ውጪ በቃ ተይኝ። ቆይ ይህች ሴት ማን ናት? ለምንድን ነው በሌላ ልቀየር የማትፈልገው? ሰሚያለሽ? ጊዜ በጊዜ እንጂ ሰው በሰው አይቀየርም። እሺ ይሄን ወቂ። ይኸውልሽ አንቺ እዚህ አጠገቤ መተሽ ልትተኝ ትችያለሽ፣ ግን እኔ እንደ በድን ስለማይሽ ምንም ነገር አይፈጠርም። በቃ በቃ ተይ ተይ ልተኝ። ውጪልኝ። እንደሰው ወደቀ። እንግዲህ አለም አሁንም ደግሞ ሞክራ ነበር፣ አልተሳካላትም እና ሰውዬው በቃ ሰክሯል እና ተጃጅሏል ብላ ነበር። እሱም ደግሞ የባሰ ነቃ። ገና አጠገቡ ስትደርስ ዘሎ ነው የተነሳው። ወንድ ያደረገ ጀግና ስለሆነ ዘሎ ነው የተነሳው። እሱም የሚያስበው ያቺን ሞተችዋን ሴት ነው እንጂ ይችን ጭራሽን በአእምሯም የለችም። እኔ እኮ አንቺን አልወድሽም የምወዳት አለች። ስለዚህ ደግሞ ከአንቺ ጋር አብሬ መተኛት አልችልም። ዞር በይልኝ፣ አልፈልግም። ሁሉም ነገር እኮ ጊዜ አለው። ጊዜም በጊዜ የሚቀየር ጊዜ አለው። ስለዚህ ዞር በይልኝ፣ ካጠገቤ ሰበብ አትሆኚ፣ አልፈልግሽም። እኔ ከኔ ጋር በምንም ጉዳይ የለሽም። እኔ እንደዚህ አይነት ሰው አይደለሁም። ትክክለኛ ነው፣ ወንድ ነው። መጨረሻ አደንቀዋለሁ። ሌላው ሰው ምን አብሮ ይጋደማል። በቃ ጠዋት እንደገና እሷ እንደፈለገች መሆን ትችላለች። ወይ ቪዲዮ ትቀርጽና ይኸውና ቪዲዮ ብላ አብራ የተኛችበትን ቪዲዮ ቀርጻ ታሳያለች። ስለዚህ ቪዲዮ ማስፈራራት ያደርጋለች። ይሄ ጎበዝ ነው፣ ጀግና ነው። በእውነት ነቃ። ገና ሳትነካው ብድግ ነው አለ። ውጪልኝ፣ እኔ ከአንቺ ጋር ምንም አብሬ የማድረው ነገር የለም፣ ምንም የምፈልገው ነገር የለም፣ አልፈልግሽም፣ ዞር በይልኝ አለ። ትክክል ነው። ጌታ ይባላል። እባክሽ ትዝ ይልሻል? የዛኔ ማፍቀር ነበር ያልኩሽ አይደል? ትቼዋለሁ፣ አገባዋለሁ። ጭራሽ ትያለሽ። እሱን ደግሞ አሳይሻለሁ። እኔን እያፋታሽ አንቺ ልታገቢ አይደለም። እሱ ሌላ፣ ይሄ ሌላ። ይኸውልሽ ቅድስት፣ ይሄ ክብርን የማስመለስ እርምጃ ነው። አለምዬ፣ መድብል በጣም አደገኛ ሰው ነው። የዚህ ከተማ ማፊያ እንኳን ያልቻለው ሰው ነው። ብዙ ዓመታት ታስሮ የወጣ በጣም ብዙ ነገር የሚያውቅ ሰው ነው። ምንም ይሁን ምንም የምን አገባኝ? እሱ ማን አባቱ ስለሆነ በዚህ ልክ እኔን የሚንቀኝ? አለምዬ፣ የአክስቴ ልጅ በቃ አፍቅረሻል መሰለኝ። ማንን? በቃ ችግር የለውም፣ እኔ ተረድቼሻለሁ። ቅድስት ዝም በይ። ይልቅ አለምዬ፣ ለብሩኬ ምን ብዬ ልንገረው? አሁን ምንድነው የምትለው? እህትየዋን እያማከረቻት ነው። እኔ ምንም ሆነ ምንም እሱ ማግባት አለብኝ፣ እሱን ከእሱ ጋር አብሬ መተኛት አለብኝ፣ እሱን ፍጹም አገባዋለሁ፣ ማግብቼ አሳይሻለሁ። እኔማ እሱ የፈለገ ቢሆን የፈለገ ነገር ግን አልፈራም። እሷ ደግሞ እህትየዋ ደግሞ እንደምትለው ይሄ መድብል ቀላል ሰው አይምሰልሽ፣ ብዙ አመት ታስሮ የወጣ ሰው ነው እና ስለዚህ መድብል ማለት ምንም ለማይፈራ ጀግና ቆራጥ ሰው ነው። ስለዚህ ተይው፣ አያስፈልግሽም፣ እንደዚህ አይነት ሰው አያስፈልግሽም፣ ይቅርብሽ። በራሱ ፍላጎት በራሱ አእምሮ ካልሆነ ምንም አይገዛልሽም። እንኳን ለአንቺ ቀርቶ ልነካሌም አልተገዛም፣ ማይል አልተገዛ ጀግና ነው። ስለዚህ አያስፈልግሽም፣ ዞር በይ ከመድብል ላይ ነው የምትለው። ትክክል ነች፣ እውነቷን የተናገረችው። አንድ ሰው ደግሞ በግድ የማይሆን ነገር የለም። ስለዚህ ከአጠገቡ ዞር በይ ነው ምን የምላት። አለበዛ ደግሞ የሆነ ነገር ያደርግሽና ደግሞ መልሶ እንደገና እስር ቤት በአንቺ የተነሳ እስር ቤት ይገባል። ከፍላጎቱ ውጭ አትግቢበት። ከፍላጎቱ ውጭ ብትገቢ እኮ ምን ትርጉም የለም። ይሄ ሰው እኮ ምን አንቺን አይወድሽም። ስለዚህ ተይው፣ ይኖሩበት ህይወቱን ነው የምለው በኩሌ።